ሰላም ጤና ይስጥልን የተከበራችሁ የአዲስ ታይምስ ቤተሰቦቻችን ዛሬ ሰኔ 12 ቀን 2018 ዓ.ም መላው የኢትዮጵያ ፖለቲካ በተለይም በሰሜኑ የሀገሪቱ ክፍል በአዲስ አበባና በመቀሌ መካከል ያለውን የኃይል አሰላለፍ ሙሉ በሙሉ ሊቀይር የሚችል እጅግ አስገራሚ ሰበር መረጃ ከዋሽንግተን ተሰምቷል። የአሜሪካው ስቴት ዲፓርትመንት ባወጣው መግለጫ በህወሓት ውስጥ አክራሪና ግትር ባላቸው አመራሮችና በቅርብ ቤተሰቦቻቸው አባሎቻቸው ላይ ጠንካራ የቪዛ ማዕቀብ መጣሉን በይፋ አውጇል። ይህ ውሳኔ መጣው በትግራይ ክልል ውስጥ በድጋሚ የጦርነት ደመና እያንዣበበ ባለበት በመቶ ሺዎች የሚቆጠሩ ሲቪሎች ዳግም መፈናቀል በጀመሩበትና የፕሪቶሪያው የሰላም ስምምነት በትልቅ አደጋ ውስጥ በወደቀበት ወሳኝ ወቅት ላይ ነው። ነገር ግን ከዚህ ማዕቀብ በስተጀርባ ያሉት ሚስጥራዊ ምክንያቶች ምንድናቸው? ዋሽንግተን ለምን አሁን ይህንን ቀይ መስመር ለማስመር ተገደደች የሚለውንም በስፋት እናያለን። ከሁሉ በላይ ደግሞ ይፋዊ መግለጫው ከወጣ ከጥቂት ሰዓታት በኋላ የቀድሞ የትግራይ ጊዜ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ለኢትዮጵያ ፕሬስ ድርጅት የሰጡት እጅግ አስገራሚ ሚስጥር የብዙዎችን ትኩረት ስቧል። አቶ ጌታቸው ማዕቀቡ ያነጣጠረበት የዲቲ ካምፕ ወይም የዶክተር ደብረጽዮን ገብረ ሚካኤል የቡድን በግልጽ ተጠያቂ ባደረጉበት መንገድ በመቀሌ የተፈጠረውን ትልቅ ትርምስም ያሳየ ሆኗል። በዛሬው ፕሮግራማችን ይህንን የአሜሪካ ውሳኔ ቃል በቃል እየተነተንን የማዕቀቡን ህጋዊ መሰረት፣ በትግራይ ውስጥ የተፈጠረውን የውስጥ መከፋፈልና የውሳኔ ወደፊት በኢትዮጵያ ሰላም ላይ የሚያመጣውን ትልቅ የፖለቲካ አንድምታ በዝርዝር እንመለከታለን። እስከ መጨረሻው ድረስ አብራችሁን ቆዩ። መግለጫውን በቀጥታ ከዋሽንግተን ስንመለከት የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ይህንን ውሳኔ ያስተላለፉት በአሜሪካ የኢሚግሬሽንና ዜግነት ህግ አንቀጽ 212(a)(3)(c) መሰረት መሆኑን አረጋግጠዋል። ይህ ህጋዊ አንቀጽ የአሜሪካ የውጭ ፖሊሲ ፍላጎት ብሔራዊ ደህንነት አደጋ ላይ የሚጥሉ ግለሰቦች ወደ አሜሪካ እንዳይገቡ በቀጥታ የማገድ ስልጣን የሚሰጥም ነው። ነገር ግን አሜሪካ ወደዚህ ውሳኔ የገፋፋት ምንድነው? መግለጫውን በግልጽ እንደሚያስረዳው በዘንድሮ 2026 ዓመት መጀመሪያ ላይ በትግራይ ታጣቂዎች TDF እና በኢፌድሪ መከላከያ ሰራዊት መካከል የተደረገው ቀጥተኛ ወታደራዊ ግጭት ዋሽንግተንን ክፉኛ አስቆጥቷል። ይህ ግጭት ከ2020 እስከ 2022 ዓ.ም የተካሄደውንና ከ600 ሺህ በላይ የሰው ህይወትን የቀጠፈው አስከፊ ጦርነት ካቆመው የፕሪቶሪያ ስምምነት በኋላ የተመዘገበ የመጀመሪያው የኃይል እርምጃም ነው። ስቴት ዲፓርትመንቱ በመግለጫው ላይ እንዳሰመረበት ይህ አዲስ ውጥረት በክልሉ የሚገኙ በመቶ ሺዎች የሚቆጠሩ ንጹሃን ዜጎች ዳግም ለከፋ መፈናቀልና ለስነ ልቦናዊ ስጋት እየዳረገ ይገኛልን ብለዋል። አሜሪካ ይህንን የኃይል አማራጭ የሚመርጡና ሰላማዊ ንግግርን የሚገፉ የህወሓት አመራሮችን የፕሪቶሪያው ስምምነት አደናቃፊዎች ሲል ፈርጇቸዋል። ለዚህም ነው በእነሱና በቅርብ ቤተሰብ አባሎቻቸው ላይ የቪዛ ክልከላ የጣለችው። የስቴት ዲፓርትመንት ቃል አቀባይ ቶም ፒግን በበኩላቸው እንዳስታወቁት ዋሽንግተን ይህንን የቪዛ ማዕቀብ እንደ መጀመሪያ እርምጃ ነው የተጠቀመችበት። በቀጣይ በቀጠናው ያለውን ሰላምና መረጋጋት ስጋት ላይ የሚጥሉ ማናቸውም የህወሓት ባለስልጣናትና ሌሎች ግለሰቦች ለማጋለጥና ተጠያቂ ለማድረግ አሜሪካ በእጇ ያሉትን የፖለቲካና የኢኮኖሚ መሳሪያዎች ሙሉ በሙሉ እንደምትጠቀምም በይፋ አስጠንቅቃለች። የዚህን ዜና እጅግ አስገራሚና የብዙ የፖለቲካ ተንታኞችን አይን የገለጠው ክፍል የመጣው ከመቀሌ ነው። ይህ ማዕቀብ ይፋ መደረጉን ተከትሎ የቀድሞ የትግራይ ጊዜ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ለኢትዮጵያ ፕሬስ ድርጅት የሰጡት መግለጫ በትግራይ ፖለቲካ ውስጥ ያለውን ከፍተኛ መከፋፈል በይፋ በአደባባይ ያወጣ ሆኗል። አቶ ጌታቸው ረዳ በሰጡት ትንተና የዚህ ውሳኔ ትልቅ ዋጋ የአንዳንድ ግለሰቦች ቪዛ መከልከሉ ላይ ብቻ እንዳልሆነም አስረድቷል። ይልቁንም ዋሽንግተን በትግራይ ውስጥ ላለው አዲስ የጦርነት ስጋት አለመረጋጋት ተጠያቂ የትኛው ጎራ እንደሆነ ለዓለም ማህበረሰብ እያሳየችበት ግልጽ መስመር ነው ብለዋል። አቶ ጌታቸው ሲናገሩ የቪዛ እገዳው አስፈላጊነት ውሳኔው ራሱ ላይ አይደለም። ዋናው ቁም ነገር የአሜሪካ መንግስት በትግራይ ለሚነሳው ውጥረት ተጠያቂ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የዲቲ ካምፕ መሆኑን በግልጽ ማመላከቱ ላይ ነው ሲሉ የራሳቸውን ፓርቲ ሊቀመንበር ጎራ በቀጥታ ወንጅለዋል። ይህም አባባል ምን ያሳያል? በትግራይ ውስጥ በአሁኑ ወቅት ሁለት ግልጽ የሆኑ እርስ በርስ የሚጋጩ የፖለቲካ ካምፖች አሉ። የመጀመሪያው ካምፕ አቶ ጌታቸው ረዳ የሚመራውና ከፌዴራል መንግስቱ ጋር የፕሪቶሪያ ስምምነቱን መሬት ላይ ለማውረድ የሚፈልግ የሰላም ጎራ ነው።
ሁለተኛው ካምፕ በአቶ ጌታቸው አገላለጽ የዲቲ ካምፕ ወይም በደብረ ጽዮን የሚመራው አሁንም የኃይል አማራጭ እና ወታደራዊ ፍጥጫን እንደ ስልት የሚጠቀመው የህወሓት አክራሪ መስመር ነው ብለዋል። አቶ ጌታቸው ማክለውም ይህ የአሜሪካ እርምጃ ከነዚህ አክራሪ ከተባሉ የህወሓት ክፍሎች ጋር ድብቅ የፖለቲካና የሎጂስቲክ ትብብር ለመፍጠር ለሚሞክሩት የውጭ ኃይሎች በተለይም ለፕሬዝዳንት ኢሳያስ አፈወርቂ የኤርትራ መንግስት ጭምር የተሰጠ ጠንካራ ግልጽ ዲፕሎማሲያዊ መልእክት ነው ሲሉም ገልጸውታል። ይህ ትንተና የሚያሳየው የመቀሌው የውስጥ ስምጥ አሁንም ወደማይመለስ ደረጃ መድረሱን፣ አሜሪካ ይህንን ስምጥ ተጠቅማ አክራሪ የተባሉን ክፍል ለይቶ የመምታት ስትራቴጂ መከተሏ ነው ተብሏል። የተከበራችሁ ተመልካቾቻችን ይህ የዋሽንግተን ያልተጠበቀ ጠንካራ እርምጃ ወደፊት በኢትዮጵያ ፖለቲካ ላይ ምን አይነት ለውጥ ያመጣል? ብዙ ተንታኞች እንደሚሉት ይህ ማዕቀብ በትግራይ ውስጥ ስልጣን ሽኩቻ ላይ በአቶ ጌታቸው ረዳ ለሚመራው መካከለኛና ሰላም ፈላጊ ጎራ ትልቅ ዲፕሎማሲያዊ ስንቅ የሚሰጥ ነው። በአንጻሩ በደብረ ጽዮን ደብረ ሚካኤል የሚመራው ወታደራዊ ክንፍ ተገን አድርጎ የቆመው ቡድን በዓለም አቀፍ ደረጃ መገለልን ሊያስተናግድ እንደሚችል ማሳያ ነው። በአሜሪካ በቀጣይ የሀብት እገዳና ተጨማሪ ማዕቀቦች ልትጥል ስለምትችል ይህን ውሳኔ በመቀሌ ያሉ ግትር አመራሮች በጦርነት መመካታቸውን እንዲያቆሙና ወደ ድርድር ጠረጴዛ እንዲመለሱ ትልቅ ጫናም ይፈጥራል ተብሏል። እስካሁን ባለው መረጃ ማዕቀቡ የተጣለባቸው ግለሰቦች ስም ዝርዝር በይፋ ለሕዝብ አልተለቀቀም። ነገር ግን ሂደቱ የፕሪቶሪያ ስምምነት ለማስቀጠል የአዲስ አበባው የፌዴራል መንግስትና የዋሽንግተን ፍላጎት የተገጣጠመበት መሆኑን ያሳያል። የተከበራችሁ የአዲስ ታይምስ ሚዲያ ተከታታዮቻችን ይህ የአሜሪካ አዲስ የቪዛ ማዕቀብ በሰሜን ኢትዮጵያ ዘላቂ ሰላም ላይ ምን አይነት አዎንታዊና አሉታዊ ተጽዕኖ ያመጣል ብላችሁ ታስባላችሁ? አቶ ጌታቸው ረዳ የገዢ ፓርቲያቸውን ሊቀመንበር ቡድን የሰላም አደናፋቂ ሲሉ በግልጽ መክሰሳቸው በትግራይ ህዝብ አንድነት ላይ ምን መዘዝ ያስከትላል? የእናንተ ውድ ሐሳብና ትንተና ከታች ባለው ኮሜንት መስጫ ላይ በሰፊው አስፍሩልን። ቪዲዮው ጠቃሚ መረጃ አካቷል ካላችሁ ላይክ እና ሼር በማድረግ ለሌሎች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ እንዲህ ያሉ ጥልቅ የፖለቲካ ትንተናዎችን፣ ሰበር ዜናዎችን በፍጥነት እንዲደርሳችሁ አሁኑን ቻናሉን ሰብስክራይብ በማድረግ የደውል ምልክቱን መጫኑን እንዳትረሱ። ወቅታዊና ታማኝ መረጃዎችን ወደ እናንተ ማድረሳችንን እንቀጥላለን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ጤና ለሀገራችን ይሁን። ቻው።